የጤና ባለሙያ በኮቪድ ጊዜ ማንኛውም ሰራተኛ ወይም ማንኛውም ሰው ቤቱ ይቆይ በተባለበት ጊዜ እንኳን የጤና ባለሙያ ወጥቶ አገልግሎት እየሰጠ የነበረበት ነው። አሁን ደግሞ እንደ ሙያ የሚነሱ ጥያቄዎች አሉ። እነዛን ጥያቄዎች ለመንግስት በማቅረብ የሚፈቱበትን ሂደት ከመንግስት ጋር በመወያየት ስራ ሳናቋርጥ አገልግሎታችንን እየሰጠን ነው። እንደኛ ጤና ጣቢያ አጠቃላይ ያለው ነገር እስካሁን የተቋረጠም ስራ የለም። አገልግሎት እየሰጠን ያለ ነው። ወደፊትም እናቋርጣለን የምንለው ነገር የለም። ምክንያቱም የእናቶችና ህፃናት ጤና ላይ ነው የምንሰጠው፣ የሰው ህይወት ላይ የምንሰጠው አገልግሎት ስለሆነ የሚመለስልን መልስ አንድ እናት እኛ ጋር አገልግሎት ፈልጋ መታ እኛ በሌለንበት አንድ ችግር ቢከሰት የሚመለስልን መልስ ከዛ በኋላ መተን የምናገኘው ጥቅም ራሱ እርካታ ይሰጠናል ብለን አናስብም።